ሰላም እንዴት ናችሁ? ውድና የተከበራችሁ የኢፕላስ አስለር ቤተሰቦች ዛሬ ደግሞ በብዙዎቻችሁ ጥያቄ መሰረት እንደምታዩት እኔ በዩቲዩብ ብቻ እስካሁን ድረስ ማለት ነው በዚህኛው ዓመት $600 ተከፍሎኛል ማለት ነው። ከረንትሊ $1 ዋጋ ምን ያክል ነው ብለን ብናይ ኦልሞስት በጣም ብዙ ብር ነው ማለት ነው። $600 ማለት አባዙት ወደ 100 ምናምን ሺህ ብር ገደማ ሰርቻለሁ ማለት ነው። ሶ ዛሬ ላሳያችሁ የመጣሁት ነገር እሱን ብቻ ሳይሆን እንዴት አድርገን ዩቲዩብ ቻናል መክፈት እንችላለን፣ ዩቲዩብ ቻናል ከከፈትን ወዳ ደግሞ ከዜሮ ጀምረን ለማሳደግ የሚያገለግሉንን 5 አፕሊኬሽኖች አሳያችኋለሁ። እኔ እነዚህን አፕሊኬሽኖች ብቻ በመጠቀም እስካሁን ድረስ ከ2 ሚሊዮን ብር በላይ ሰርቼበታለሁ። ቀልድ ሊመስላችሁ ይችላል፣ ግን ሰርቼበታለሁ። እናንተ ደሞዋሽበት ምንም ምክንያት የለም። እዚህ ጋር እንደምታዩት የባንክ ስክሪንሾት ላሳያችሁ ይችላልው፣ ግን እሱ ሳይሆን ወደ ቁም ነገሩ ልግባና እንዴት እንደምትሰሩት እነዚህ 5 ወሳኝ የሚባሉት ዩቲዩብ ለመጀመር የሚያገለግሉ አፕሊኬሽኖችን ላሳያችሁ። ፈርስት ስልካችሁ ላይ ትገባላችሁ። ፕሌይ ስቶር ወይም ጋላክሲ ስቶር ሊሆን ይችላል፣ ከተለያዩ ሶሻል ሚዲያም ሊሆን ይችላል። በተለየ መንገድ ማውረድ ትችላላችሁ። እኔ ሪኮመንድ ማድረጋችሁ ፕሌይ ስቶር ነው። የመጀመሪያ የሚያስፈልጋችሁ ዋይቲ ትሉና ስቱዲዮ ብላችሁ ሰርች ታደርጋላችሁ። ይሄ በቀላሉ የዩቲዩብ ቻናላችሁን ማኔጅ ለማድረግ የሚያገለግላችሁ አፕሊኬሽን ሲሆን እዚህ ጋር እንደምታዩት እኔ ጋር አፕዴት ይጠይቀኛል ማለት ነው። ጀስት አፕዴት ትሉታላችሁ ወይም ኢንስታል ማለት ነው። አፕሊኬሽኑ ይሄን ይመስላል። በጉግል የተሰራ ነው። 100 ሚሊዮን ዳውንሎድ ያለው አፕሊኬሽን ነው። ሶ እሱን ካወረዳችሁት ወደ እዚህ ጋር እንደምታዩት ወደ አፕሊኬሽኑ ገብቼ ላሳያችሁ። እሺ እንደምታዩት ይህ አፕሊኬሽን ስትገቡበት ልክ እንደዚህ አይነት ነገር አለው። ሶ በዚህ አፕሊኬሽን ላይ ምን ነገሮችን ማግኘት ትችላላችሁ ማለት ነው። በዚህ ወር ምን ያክል ቪው አገኛችሁ፣ ወች አወራችሁን የምትቆጣጠሩበት፣ ሰብስክራይበሮቻችሁን የምታዩበት፣ ምን ያክል ብር እንደሰራችሁ የምታዩበት፣ ቶፕ ቲፕስ ተምኔላችሁን ቼክ የምታደርጉበት፣ ብዙ ነገሮችን ፖስታችሁን፣ ሼራችሁን የት እንደየደረሰ እንደሆነ በደንብ ማኔጅ የምታደርጉበት፣ ሪቪውናችሁ ምን ያክል ነው ገቢያችሁ የሚለውን ነገር ማኔጅ የምታደርጉበት አፕሊኬሽን ቢኖር ይህ አፕሊኬሽን ነው። በጣም ተወዱታላችሁ ማለት ነው። እኛም ያው ማኔጅ ያደርግንበት እንገኛለን። ሶ ይሄንንም አፕሊኬሽን መጠቀም ትችላላችሁ ማለት ነው። የመጀመሪያው ዋይቲ ስቱዲዮ ይሆናል ማለት ነው። በሁለተኛ ደረጃ ደግሞ የሚያገለግላችሁ ደግሞ ፕሌይ ስቶር ላይ ገብቼ ድጋሚ ላሳያችሁ ማለት ነው። ይሄኛው አፕሊኬሽን ያው የወረደ ነው፣ ዩቲዩብ ስቱዲዮ ብላችሁ ሳያስቀምጡ። እሺ ከዛ በሁለተኛ ደረጃ ደግሞ የምናየው ሰርች የምናደርገው ፒክስ ላብ ብላችሁ ሰርች ታደርጋላችሁ ማለት ነው። ወይም ፒክስ ላብ ብላችሁ ሰርች ታደርጋላችሁ። ይሄኛው የምታዩት ማለት ነው የመጀመሪያ ይመጣላችሁ። ከዛ እዚህ ጋር ኢንስታልድ ሆኗል። ይሄኛው አፕሊኬሽን ደግሞ የሚያገለግላችሁ ነገር ለምንድን ነው ማለት ነው? ተምኔሎችንና የተለያዩ ግራፊክስ ዲዛይን በተለይም ደግሞ ለዩቲዩብ ቻናላችሁ ከቨር የምትሰሩበት ነው። ፎር ኤግዛምፕል ዩቲዩብ ላይ ገብተን የተወሰኑ ቪዲዮዎችን ማየት እንችላለን ማለት ነው። ለምሳሌ እነዚህ የምታዩቸው ትንሽ ኔትወርክ የዩቲዩብ ቻናሎች ላይ ከላይ የምታዩትን ይሄንን ተምኔል በቀላሉ በስልካችሁ ብቻ መስራት ከፈለጋችሁ ይህ አፕሊኬሽን ከበቂ በላይ ነው። ዩቲዩብ ላይ በጣም ብዙ ኮርሶች ተሰርተዋል። እኔም በቅርቡ ደግሞ በራሴ መንገድ ቀለል ያለ ኮርስ እንዴት ማድረግ እንደምትችሉ የ5-10 ደቂቃ ቪዲዮ ሰራላችኋለሁ። እንደዚህ አይነት ተምኔሎች እንዴት እንደምትሰሩ ማለት ነው። ሶ ይሄን ተምኔል ለመስራት ይሄኛው ያገለግላችኋል። ያው የተምኔል ሳይዝ ለማምጣትም በቀላሉ እዚህ ጋር ትመጣላችሁ። ከዛ እዚህ ጋር ከመጣችሁ ወዳ እዚች ጋር አንድ ጊዜ 3 ነጥብጣዋን ትነካላችሁ። ከዛ እዚህ ጋር ኢሜጅ ሳይዝ የምትለዋን ትነካላችሁ። ከስተም የሚለውን ተምኔል የምትለዋን እቺኛዋን ትመርጣላችሁ ማለት ነው። ሶ ከዛ እንደዚህ ራሱ ይመጣል ማለት ነው። ከዛ ከለር እዚች ጋር ትመርጣላችሁ ማለት ነው። እዚህ ጋር ግራዲያንት ሊሆን ይችላል ከመረጣችሁ ወዳ ከዛ ፍሮም ጋለሪ ትሉትና ከጋለሪያችሁ ላይ ደግሞ የተለያዩ ኢሜጆችን ምናምን እያስገባችሁ ልክ እንደዚህ በቀላሉ ማለት ነው ቴክስቶችን ማስገባት ትችላላችሁ። ፎር ኤግዛምፕል እዚህ ጋር ቴክስት ምናምን እያስገባችሁ ተምኔሎችን መስራት ትችላላችሁ። ለዛሬ ቪዲዮ እንዳይረዝም ይሄን ያህል ካልኳችሁ ይበቃል። ተምኔል ዋነኛ አገልግሎቱ እንደምታዩት እዚህ ጋር ይሄን ተምኔል ስታዩት አሁን ለምሳሌ ቪዲዮውን ዩቲዩብ ግቡና ዩቲዩብ የሚያስብል ስሜት እንዲሰማችሁ ያደርጋል። የሆነ ተምኔል እንዲያጓጓችሁ ከላይ ሰዎች ክሊክ እንዲያደርጉት ብዙ የዩቲዩብ አልጎሪዝሞች አሉ። እነሱንም በደንብ እንዲሰራ የሚያደርግላችሁ ይሄ ነው። እንዴት እንደሆነ እኔ በደንብ አስረዳችኋለሁ ወደፊት። የመጀመሪያውን ካየን ወዳ ልክ ለተምኔል የሚሆኑ ደግሞ አንዳንድ ፎቶዎችን ከየት ነው የምናገኘው ብላችሁ ልጠይቁ ትችላላችሁ። ሶ እሱን ለማግኘት ደግሞ ድጋሚ ወደ ፕሌይ ስቶር እንገባለን። ፕሌይ ስቶር ከገባን ወዳ ወደዚህኛው ሰርች ማድረጊያው ጋር ፒንተረስት ብላችሁ ትጽፋላችሁ። ፒንተረስት ማለት በጣም ብዙ ኢሜጆችን የምታገኙበት በጣም ደስ የሚሉ በጣም ለኢንስፓይሬሽን፣ ለአይዲያ፣ ለኮንተንት ክሬሽን የመሳሰሉት አይዲያዎችን የምታገኙበት ሳይት ነው ማለት ነው። እዚህ ትገባላችሁ።
እንደምታዩት ይሆናልና የተለያዩ ኢሜጆች መጥተዋል ማለት ነው። ለምሳሌ እዚህ ጋር መተን ምን ብለን ሰርች እናደርጋለን? ፌስ ሪያክሽን ብለን ሰርች ብናደርግ ማለት ነው አፋቸውን እየከፈቱ ምናምን አይነት ተምኔሎች አሉ አይደል? ልክ እንደነሱ አይነት ነገሮች እንዲመጣላችሁ ምን እናደርጋለን? ፌስ ሪያክሽን አሁን እንደዚህ ስትሉት የተለያየ ይመጣላችኋል። ሶ እዚህ ጋር ይሄን የሚመጣላችሁን ሳይሆን የምትጠቀሙት ለምሳሌ ይሄኛውን ስትነኩት ይሄ አሁን ብዙ ዩቲዩብ ቻናሎች የሚጠቀሙት አይነት ተምኔል ነው። ከዛ ገንዘብ ይዞ የሆነ ሰውዬ ከፈለጋችሁ ይሄንን ትወስዳላችሁ። ሶ ይሄን ከወሰዳችሁ ወዳ ለምሳሌ ይሄኛ በጣም የተመቸን አንድ እንወስዳለን ማለት የሚስተር ቢስትን አሁን ለምሳሌ ይሄኛውን ፎቶ ብንወስድ ከዚህ ጋር ትነኩና ኢሜጁን በቀላሉ ወደ ስልካችሁ ትጭኑታላችሁ። ይሄንንም ከፈለጋችሁት ለምሳሌ ይሄንንም ዳውንሎድ ኢሜጅ ታደርጉታላችሁ ማለት ነው። ይሄኛውን ከፈለጋችሁትም ልክ እንደዚህ የተለያዩ የኢሜጅ አይዲያዎችን የምታገኙበት ነው። ይሄኛው ቲንኪንግ ለምሳሌ ዳውንሎድ ታደርጉታላችሁ። ከዛ ይሄ እንደዚህ አድርጋችሁ ጨርሳላችሁ ማለት ነው። ሶስቱን አፕሊኬሽን ካሳያችሁ ወዳ በቀጣይ ማሳያችሁ ደግሞ ያወረዳችሁትን ኢሜጅ ኤዲት የምታደርጉበትን አንድ አፕሊኬሽን ነው። ሶ ለዚህኛው ደግሞ በነፃ በባክግራውንድ ቼንጀር ፎቶ ባክግራውንድ ሪሙቨር ብላችሁ ማለት ነው ሰርች ታደርጋላችሁ። ባክግራውንድ ሪሙቨር ብላችሁ ሰርች ስታደርጉ ብዙ አፕሊኬሽኖች ይመጡላችኋል። ከሚመጡላችሁ አፕሊኬሽኖች መካከል በጣም ወደው ማስታወቂያ ብዙም አይበዛበት አንድ አፕሊኬሽን አለ። ይሄኛው በጣም ቆንጆ ነው። ካየኋቸው አፕሊኬሽኖች ይሄኛው አሪፍ ነው። እነዚህም አሉ ግን ይሄኛው በጣም ጸዴ ነውና እሱን ትነኩታላችሁ። ኦፕን ትሉታላችሁ። ሎድ ኢሜጅ ታደርጉታላችሁ። ቅድም ያስገባነውን የሚስተር ቢስት ፎቶ አለ አይደል? ከዛ ይሄንን ክሊክ ታደርጉታላችሁ። ኤአይ አውቶ የሚለውን ስትነኩት ራሱ አውቶማቲካሊ እንደምታዩት ይመጣል። ከዛ ሪፔር የሚደረግ ፓርት ካለው ልክ በዚህ መልኩ ማለት ነው ይችኛዋን ለምሳሌ ብሩሽ ሳይዛችሁን ታሳንሳላችሁ። ከዛ እዚህ ጋር ይችኛዋን እንዲች ማስተካከል ትችላላችሁ ማለት ነው። ስቶፕ ኤዲቲንግ ብላችሁ ባክ ብላችሁ ይሄንን እንደዚህ እያደረጋችሁ በደንብ መስራት ትችላላችሁ ማለት ነው። ሶ እኔ የሚስተር ቢስትን ፎቶ አልፈልግም ወይ ካላችሁ ደግሞ የዚህኛውን ኤአይ አውቶ ስትሉት ልክ እንደዚህ እንደምታዩት ሪሙቭ ያደርጋል። ይሄ ለእናንተ ጀስት ለማሳየት ያክል ነው። ሴቭ አድርጋችሁት እዚህ ጋር ፊኒሽ ትሉታላችሁ። ከዛ እዚህ ጋር ትመጣላችሁ ወደ ፒክስላብ ትገባላችሁ ማለት ነው። ሶ ፒክስላብ ላይ ገብታችሁ ከዛ ፍሮም ጋለሪ የምትለውን ነክታችሁ ያንን ያስገባችሁትን ኢሜጅ ልክ በዚህ መልኩ አድርጋችሁ ታስገቡታላችሁ ማለት ነው። ከዛ እዚህ ጋር ይሄን እንደዚህ ታደርጋላችሁ። ይሄ እንደዚህ ቴክስቱን ታስገባላችሁ ማለት ነው። ለተምኔል አሰራር ማለት ነው። ልክ እንደዚህ አድርጋችሁ ይሄን ቴክስቱንም ኤዲት አድርጋችሁ ነው ታስገባላችሁ። እንደዚህ ያደርጋችሁ ነው የሚሰራው ማለት ነው። ሶ አሁን ምን አየን ማለት ነው። የመጀመሪያው ዋይቲ ስቱዲዮ የሚባል አንድ አፕሊኬሽን አለ። ይሄኛው የዩቲዩብ ቻናላችንን ትራክ ለማድረግ የሚያገለግለን ኮንተንታችን አናሊቲክስ ኮሚኒቲ አርን የሚለው እንዳለ ሁሉንም ነገር የምናገኝበት የዩቲዩብ ስቱዲዮ አይተናል። ሶ በሁለተኛ ደረጃ ደግሞ ምንድነው ያየነው ማለት ነው የፒክስላብ አፕሊኬሽን እና የፒንተረስት አፕሊኬሽን እና ባክግራውንድ ሪሙቨር አየን አይደለም። ሶ በመጨረሻ ደግሞ የምናያቸው ነገሮች ምንድነው የትኛው መሰላችሁ? ዋይቲ ቱል ይባላል ማለት ነው። የዋይቲ ቱል ነው። ይሄኛውን ደግሞ ላሳያችሁ። ዋይቲ ቱል የሚባል አለ ማለት ነው። ዋይቲ ቱል ከዛ የመጀመሪያ ስትሰሩ ማለት ነው የምትሰሩ ሰዎች ለመጀመሪያ ጊዜ ዩቲዩብ ቻናል የምትከፍቱ ሰዎች ካላችሁ ይህ አፕሊኬሽን ለእናንተ በጣም አሪፍ ነው ማለት ነው። እዚህ ጋር እኔ አፕዴት እየጠየቀኝ ነው። ሶ አፕዴት አደርገዋለሁ። እኔ ብዙ ጊዜ ሆኖም ያልተጠቀመውና እንደምታዩት ለረጅም ጊዜ ደግሞ ዩቲዩብ እየሰራሁ አልነበረም። ለዛ ነው አይታችኋል አይደል? ቪዲዮዎቼ ከ100 ቀን በፊት የተለቀቁ ናቸው። ሶ ለዛ ነው አፕዴት እየጠየቀኝ ያለውና ዋይቲ ቱል ደግሞ ማለት ይሄኛው ነው። ይሄኛው አፕሊኬሽን ነው። ሶ ይሄኛው አፕሊኬሽን ዋነኛ ዓላማው ምን መሰላችሁ? የሆነ ዩቲዩብ ቪዲዮ ታመጣላችሁ ማለት ነው። የዩቲዩብ ቪዲዮ የምትፈልጉትን ለምሳሌ እዚህ ጋር መታችሁ የዩቲዩብ ላይ እንገባለን ማለት ነው። አንድ ጊዜ ከዛ እንደምታዩት ዩቲዩብ ላይ ከገባን ወዳ ከኛ ኒች ጋር ኒች ማለት የምንመርጠው ኮንተንት ማለት ነው። አሁን ኮሜዲ፣ አክሽን፣ ፊልም ወይ እንደ እሸቱ መለሰ ምናምን ሊሆን ይችላል። ሶ የሱን አንድ ትፈልጋላችሁ ማለት ነው። ከእናንተ ጋር ተመሳሳይ ሊሆን የሚችል ማለት ነው። ለምሳሌ ይሄኛውን ከሆነ የምትፈልጉት ሼር የምትለዋን ትነኳታላችሁ ማለት ነው። ወይ ደግሞ የዳጊ ኮመን ይሄን ቪዲዮ ከሆነ የምትፈልጉት ይሄኛውን እዚህ ጋር ሼር የምትለዋን አንድ ጊዜ ትነካላችሁ ማለት ነው። ሶ ይሄንን የምታደርጉበት ዋነኛ ምክንያት ከምትሰሩት ኒች ጋር ተመሳሳይ የሆኑ ታይትሎችን ሊሆን ይችላል። እዚህ ጋር ትንሽ ኮኔክሽን ያስቸገረኝ ነው። ያ ኮኔክሽን እንደምታዩት ኤክስ ምልክት እያበራ ነው አይደል? ነው ዋይ አንሊሚትድ ኢንተርኔት ጊዜ ቴሌ የምንጠቀም ሰዎች መከራ ነው። ኮፒ ሊንክ የምትለው አነካታለሁ ማለት ሊንኩ ሲመጣ ኮፒ ያደረግን ከዛ ወደ ዋይቲ ቱል እንገባለን። እዚች ጋር እንደምታዩት ምን እናደርጋለን ማለት ነው ፔስት እናደርጋለን። ይሄ አፕሊኬሽን ከሚሰራቸው ነገሮች አንዱ ታግ አለ፣ ታይትል ጀነሬት ያደርጋል። ሶ ለዚህኛው አፕሊኬሽን ደግሞ ኤዲ ማየት ይጠበቅብናል። ኤዲው የሚመጣው ደግሞ 8 ሰከንድ ቆጥሮ ነው ማለት ነው። 3 2 1 0 ይላል ማለት ነው። ከዛ እዚህ ጋር
ይመጣል ማለት ከዛ እዚህ ጋር ከታች ኤዲ መጥቷል። ይሄኛው ጎ የምትለዋን አንድ ጊዜ እነካለን ኖት እዚህ ጋር ይመጣል ማለት ነው። ይሄኛው ትንሽ አንዳንድ ያስቸግራል እና እንደምታዩት ቪዲዮ ታይትል ታጎች ምናምን ጀነሬት ማድረግ ትችላላችሁ ማለት ነው። ኮምፒውተር መፈለግ ትችላላችሁ ማለት ነው። እዚህ ጋር ከእናንተ ቻናል ጋር የሚያስፈልጉት እና ስለ አፕሊኬሽኑ ሙሉ ማብራሪያ ከፈለጋችሁ ፓርት 2 ብላችሁ ብትጽፉልኝ በእርግጠኝነት ሰራላችኋለሁ የሞባይል ማለት ጌም ነው። መጫወት ይወዳሉ? በሚጫወቱበት ከዛ ጊዜ እዚህ ጋር እንደምታዩት ይሄ ማስታወቂያ ይመጣል። ይሄ ማስታወቂያው እስኪያልቅ እንጠብቀዋለን። ኦኬ እንደምትመለከቱት አሁን የዳጊኮን ቪዲዮ እንደምታዩት ሁሉንም ነገር ኤክስትራክት አድርጎልኛል። ዲስክሪፕሽን ዳጊ ምን ተጠቀመ የሚለውን እዚህ ጋር ማየት ትችላላችሁ። ከዛ እዚህ ጋር ኮፒ አድርጋችሁ መውሰድ ትችላላችሁ። ሃሽታግ ላይ ምን ተጠቀመ የሚለውን ማየት ትችላላችሁ። እዚህ ጋር እንደምታዩት የተለያዩ በተኖች አሉ። እነዚህን በመንካት ለምሳሌ ቪው ፕሮፋይል ማድረግ ትችላላችሁ። ሃሽታግ ኮፒ ማድረግ ትችላላችሁ። ኮፒ ኪወርዶች ማድረግ ትችላላችሁ። ተምኔል ዳውንሎድ፣ ኮፒ ዲስክሪፕሽን በማድረግ ተመሳሳይ ቪዲዮ መስራት ትችላላችሁ ማለት ነው። ልክ እንደ ዳጊኮም አይነት ማለት ነው። ልክ እንደዚህ እያደረጋችሁ መስራት የምትችሉበት አማራጭ አለ ማለት ነው። እንደዚህ አይነት ነገሮችን ማየት አለባችሁ ማለት ነው። ለዛሬ ይህን ይመስላል ያቀረብኩላችሁ ማለት ነው። ቀጣይ ላይ ደግሞ ምን እንደሚያስፈልጋችሁ ተነግሩላችሁ እንቀጥላለን ማለት ነው። ቀጣይ ቪዲዮ እስከምንገናኝ ያው እንደተለመደው ሰብስክራይብ፣ ላይክ፣ ሼር